ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ልጆች እና እንዴት ናችሁ? በጣም ሰብስክራይብ ስለምታደርጉኝ ስለምትከታተሉ ቪዲዮውን በጣም ከልብ አመሰግናለሁ። ውዶች እና እንዴት ናችሁ? ከእኔ ጋር ሁሉ ሰላም ነው እና ውዶች ዛሬ ደግሞ ስለ ኪያር ያለው ለሰውናችን ያለው ጥቅም ነው። ምክንያቱም ኪያር እንደማንኛውም አትክልት ያው ኖርማሊ አብስልኝ የማይል በቃ ምንም እንትን የሌለበት የፍራፍሬ የአትክልት አይነት ነው። ኪያር ለሰውናችን በጣም ብዙ ጥቅሞች አለው እና ለሰውናችን ብዙ ጥቅሞችን ከመኖሩም በላይ ደግሞ ብዙ በሽታዎችን በመከላከል ረገድ ትልቅ ሚና ይጫወታል እና ውዶች ዛሬ ደግሞ ስለ ኪያር ጥቅም ለሰውናችን የሚሰጠን ጥቅም ብዙ ጥቅሞች አሉ። ከነዚህም ውስጦች እያንዳንዳቸው እናያለን። አንደኛ ሰውናችንን ከአንዳንድ ጎጂ በሽታዎች ሰውናችን ከሚያጠቁን በሽታዎች እነዛን ጀርሞች በመከላከል ረገድ ትልቁ ሚና ይጫወታል። ሁለተኛ እንደገና የሰውናችን ክብደት በማመጣጠን በውስጡ ውሃ መሰል ሞሌኪሎች አዘል የሆነ አትክልት በመሆኑ የሰውናችን ክብደት በማመጣጠን ትልቁ ሚና ይጫወታል። ሶስተኛ እንደገና እብጠት በሰውናችን ለአንዳንድ ጊዜ የሚከሰቱ እብጠት ነገሮችን በሽታዎችን ይከላከላል። በአራተኛ ደረጃ ደግሞ በአይናችን ዳርዳር የሚመጡ እብጠት ነገሮችን እንዲሁም እንደ ጉብር እንደ ማደት ነገር ያሉ ነገሮችን ይከላከላል። ሁለተኛ ከአይናችን ከሞራ ግርዶሽ ከአይን ግርዶሽ ሞራ አይናችን ሞራ እንዳይለብስ በእድሜ መግፋት የተነሳ አይናችን ሞራ እንዳይለብስ ይጠብቀናል፣ ይከላከላል። እንደገና ደግሞ ሰውናችን ፊታችን ማለት ነው እድሜ እየገፋ በሄደ ቁጥር ሰውናችን እንዳይሸበሽብ ፊታችን እንዳይሸበሽብ እንዳይኮማተር ሁሉ ጊዜ በቃ ሰው ፊታችን የወጣት ፊት እንደመሰለ እንዲቆይ ያግዘናል። እንደገና ደግሞ በቀጣይ ደግሞ ፊታችን ሰውናችን ሙሉ በሙሉ እርጥበት አዘል ሆኖ ሰውናችን ልክ ወዛው እንደው ዝም ብሎ እርጥበት እንዲኖር ያደርግልናል እና ውዶች የኪያር ጥቅም በአጠቃላይ ሰውናችን ከጎጂ ጀርሞች እንዲከላከል ይረዳናል። ከአንዳንድ የካንሰር በሽታ አጥቂ ጀርሞች ይከላከልናል። የደም ስኳር መጠንን በማስተካከል ትልቁ ሚና ይጫወታል እና ውዶች ይህን መሳይ የኪያር ጥቅም በቃ ኪያር አንዳንድ ጊዜ ሁለገብ ምግብ አትክልት ስለሆነ በምትመገቡበት የምግብ አይነት ረገድ እያቀላቀላችሁ ተጠቀሙ። እያቀላቀሉ እንድንጠቀም ይረዳናል እና ውዶች የኪያር ጥቅም ዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። አበረታቱ ውዶች። በዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።